ለንገረሪያው ስቶሪ ቾምቤ ይባላል መሪያቸው ነው በጣም ግዙፍ ነው አያ በጥፊ መቶ ገደለ የተባለ ነው በእውነት እውነቴን እና ሰውየው ስትሄዱሉ ምናም ካል ምን ታፈጣለ ብሎ በቃ ተተናኳሽ ነው ሄድና ገባን ደህና አላችሁ አልኩ እና በጧት እኮ ማለት የለውም ምን ያው በቃ ኦሬዲ ከመጀመሪያው ተሸንፌ ነው ሄድኩት ገባ ደህና አላችሁ ስል ምንም የለም ደህና አላችሁ ስል ከውስጥ ቾምቤ ማን ነው አለ ከደኝ እግሬ እጄ ሁሉ ነገር ይከደኝ ወጣ ፊት ለፊት የቆመ ምን ፈለክ ስለ በቃ ሌላ ምንም ነገር የለኝም ስለ አንዴ ላጥ ያረጋኛል ስለ ጌታ ስለ ኢየሱስ ክርስቶስ ለነገር ብዬ ነው ኢየሱስ ክርስቶስ ይወዳል በቃ ማለት ድንገት ነው ሲመታኝ ለቀኩት ኢየሱስ ክርስቶስ ይወዳል ኢየሱስ ክርስቶስ ላንተ ሞቷል አንተ ማንንም አይወድም አቃለ ሰው ሁሉ ይጣላል ምናም ብዬ እኔ ግን ይዤ ለመጣሁት ኢየሱስ ይወዳል ምናምን አልኩትና እሱ እንደዛ ያየኝ ዞር ብዬ ሳይ ይሄ የበሬ የጀርባው ላይ ጠፍጣፋው እሱ ይሄ ድቡልቡል ያለው አለ ለበሬ ከኋላ ከየጎጆአቸው ቋ ያረጉ መተው ከበብ ወይ ዛሬ አልኩ ዞሪ ድሮም አንቺ መገለጥ ሰምጪ ያንቺ ህልም ብሎ ና አለኝና ወደ ውስጥ በቃ ያ በእግር ገብተን ተይዘን በእንትን ታፍሰን እንወጣ ነው ይላል ቆጭ አለና ቆጭ ባለው አለ ሁሉም አፍልጥፍ እንደዚህ የበሬ እንትን ያዘውላ ቆጭ አለ ቀጥለሽ ምንድነው ይወዳል ስላልከው ሰው እየተናገራለ እኔ ማመን ተሳነኝ በቃ ማለት ሌላ ዓለም ውስጥ ያለው ነው የሚመስለው ላጣረኩና ከኋላ አራቱ መንፈሳዊ ህጎች የሚል ግሬት ኮሚሽን የሰጠነ ትራክት አውጥቼ በቀጥታ ከላይ እስከ ታች በፍጥነት ነው ያነበብኩት ሰዎቹ ምንም የተረዱሉ አይመስለኝ ምንም በቃ እኔ አሁን ገብቷል እንትኑ ነው እሷን አንብቤ ጨርሼ ሞታቴን ይጠይቅ ከዛ በኋላ ጌታ ኢየሱስ ይወዳችኋል እናንተ ቆንጆች ናችሁ እናንተ ለሀገር የምትጠቅሙ ናችሁ እና በቃ በተቻለ ይመጣል ምን የሚያስለፈልፈኝ እኮ እግዚአብሔር መንፈስ ነው እኔ ግን በቃ ገብቷል በተቀም በቃ በህይወቴ ለህይወቴ ይጠቀመኝ ቃል አሁን ኢየሱስ የምትለው የት ሰፈር ነው የሚኖረው አለ አልኩት የት ሰፈር ነው አረ ሰፈር የለው የት ነው እዛ ሰማይ ነው የሚኖረው እዛ ሰማይ እንግዲያስ ገና ምንም ይሄ ማታየው እዛ ነው የሚኖረው አይ እንግዲያውስ እዚህ ምድር ላይ ካልሆነ እውነትን ይወደኛል ማለት ነው አለ እሱ ወይም እነሱ በሶሳይቲው የተጠሉ ምድር ላይ እነሱን የሚፈልጋቸው የሚወዳቸው እንደሌለ ነው የሚያስብ ከዚህኛው ምድር ካልሆነ አለ እዛ ሰማይ ከሆነ የሚኖረው እውነትም ሊወደኝ ይችላል